ሰላም አለይኩም። ይህ የልብህን አስመልስ ወይም ደግሞ ሪክሌም ዮር ሀርት የሚለው የያስሚን ሙጃሂድ የተጻፈው መጽሐፍ ትረካ ነው። ከመጽሐፍ ውስጥ የተለያዩ ምዕራፎችን ለእኛ ይጠቅማሉ ብዬ እያሰብኳቸውን ፒክ እያደረግኩኝ እያቀረብኩኝ ነውና ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱ። ለፕሮግራሙ ጋር መልካም ቆይታ ይሁንላችሁ። ካፈቀርነው ነገር መላቀቅ እጅግ ከባድ ነው አይደለም እንዴ? ብዙዎቻችን በዚህ ሀሳብ እንስማማለን። አንዳንድ ጊዜ በእርግጥም መወደድ ያለበትን ነገር እንወዳለን። አንዳንዴ የሌለንን ነገር እናፈቅራለን። አንዳንዴ ለኛ መልካም ያልሆኑ ነገሮችን እንፈልጋለን። አንዳንዴ አላህ ሱብሓነሁ ወተዓላ የማይወደውን ነገር እንወዳለን። እነዚያ ነገሮች መተው ከባድ ይሆንብናል። ልብ የወደደውን ነገር እንዲተው ማድረግ እጅግ ከባድ ትግልን ይጠይቃል። ግና ባንታገል ምን ይመጣል? ጨክነንና ጠንክረን ባንታገል ምን ይከተላል? እነዚያ እጅግ ከወደድናቸውና ከተጣበቅንባቸው ነገሮች ለመላቀቅ ቀላል መንገድ ይኖር ይሆን? አሁን አለ። የተሻለውን ነገር መፈለግ ነው። አንዳንዴ አንድና ሊያም የተሻለን ነገር እስካላገኘ ድረስ በእጅህ ያለው ነገር አትለቀም ይባላል። እንደ ሰው ልጅ ትርጉም ለሌለው ለባዶ ነገር እጅ አንሰጥም። የትኛውንም ክፍተታችንን በፍጥነት ሊሞላ ይገባል። ከባዶነት ስሜት የሚመጣ ህመም ሲበዛ ከባድ ነው። ያንን ባዶነት ለመሙላት አንዱን ተጠቂ ማፈናቀል ይኖርበታል። በባዶነት ውስጥ የሚቆዩት ጥቂት ጊዜ ከፍተኛ ህመምን ያስከትላል። ለዚህም ነው ከአንዱ ለውጥ ወደ ሌላኛው ለውጥ፣ ከአንዱ ግንኙነት ወደ ሌላኛው ግንኙነት የምንሸሸው። ልብን ነፃ ለማድረግ ስንል የውሸት የሆነውን ግንኙነት ለመስበር እንቆርጣለን። ግን እንዴት የሚለው ጥያቄ ሁሌም ይከተለናል። አንዴ የውሸት ግንኙነት ውስጥ ከገባን በኋላ እንዴት ማቆም እንችላለን? በጣም ከባድ ነው። ምክንያቱም በቀላሉ ለማንላቀቀው ግንኙነት ሰለባ ሆነናልና ነው። ህይወታችንን ቢጎዱ፣ ከአላህ ጋር ያለን ግንኙነት ቢጎዱ፣ በጤናችን ጥሩ ባይሆኑ ይህን ሁሉ እያወቀን መላቀቁ ይከብደናል። የእነዚያ ነገሮች ጥገኛ ከሆነን ቆይተናል። በተሳሳተ መንገድ እነዚያ ነገሮች ወደናል። እኛ የምንፈልገውን የህይወታችን የሆነ ክፍል የሞሉልን ይመስለናል። ስለዚህ ከእነርሱ ውጭ መኖር ከባድ መስሎ ይታየናል። ብዙ ጊዜ በተደጋጋሚ ብንታገል ትግሉን የምናቋርጥበት ሁኔታ ይኖራል። ይህ የሆነው ለምን ይሆን? እኛ የወደድነውን ጉዳይ አምላካችን ከሚፈልገውና ከሚወደው ያስፈለጥንበት ምክንያት ምን ይሆን? ለምንድን ነው መላቀቅ የተሳነን? በዚያ በወደድነው ነገር የምንተካው ሌላ የተሻለ ነገር ስላጣን ይመስለኛል። አንድ ህፃን ከመኪና አሻንጉሊቱ ጋር በፍቅር ሲወድቅ መላ ጊዜውን ለዚያ አሻንጉሊት ፍቅር ሲል ይገብራል። ግን አሻንጉሊቱ ሊኖረው እንደማይችል ቢያውቅስ? በየዕለቱ የአሻንጉሊት ከሚሸጥበት መጋዘን አጠገብ ቢያልፍና ያን ሊያገኝ እንደማይችል ያወቀውን አሻንጉሊት ቢያይስ? በዚያ አካባቢ በተመላለሰ ቁጥር ህመም ነው የሚሰማው። ባለመስረቅና መስረቅ ሀሳብ ውስጥ ከራሱ ጋር የሚታገልበት ሁኔታ ሁሉ ይኖራል። ግና ይህ ህፃን እውነተኛ መኪና በመሸጫ ሱቅ ውስጥ ቢመለከት ስለ አሻንጉሊት መኪናው ያስባልን? እውነተኛውን ፌራሪ መኪና ቢያይስ ስለ መስረቅ ያለው ሀሳቡ አብሮት ይቆያልን? ወይስ ሁለቱ ነገሮች ፈጽሞ እንደማይመጣጠኑና ከአሻንጉሊቱ ከፍ ያለ ነገር መኖሩን ተገንዝቦ አሻንጉሊቱን የማግኘቱን ሀሳብ ከውስጡ ያጠፋል? ፍቅር እንፈልጋለን፣ ገንዘብ እንፈልጋለን፣ ክብር እንፈልጋለን፣ የዚህ ዓለም ህይወት እንፈልጋለን። እንደዚያ ህፃን ልጅ ሁሉ ለነዚህ ነገሮች ጊዜያችንን እናጠፋለን። እነዚያ የፈለግናቸው ነገሮች ያላገኘን እንደሆነ እንደዚያ ህፃን ልጅ በመጋዘኑ አካባቢ እንመላለሳለን። በመስረቅና ባለመስረቅ ሀሳብ ውስጥ እንሆናለን። ስላፈቀርነው ነገር ስንል ሐራም ውስጥ ላለመውደቅ ትግል ውስጥ እንገባለን። ከስራ እስከ ኑሮ ዘይቤ፣ ካለባበስ እስከ ሌላ ነገር ሐራም የሆኑ ግንኙነቶቻችንን ለመተው ከባድ ትግል ውስጥ እንወድቃለን። በዚህ ዓለም ላይ ከወደድነው ህይወት ለመላቀቅ ትግል ውስጥ እንወድቃለን። የዚህ ዓለም ህይወትና በውስጡ ያሉ ነገሮች ልክ እንደነዚህ አሻንጉሊት መኪና ናቸው። ልንተዋቸው ያልቻልናቸው ከነርሱ ከፍ ያለ ነገር የማናገኝ ስለሆነን አይደለም፣ እውነተኛውን ነገር መመልከት ስላቃተን እንጂ፣ እውነተኛውን ቅጂ ወይም ሞዴል ስለተሳነን እንጂ። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ይህችም የቅርቢቱ ህይወት መታለያና ጨዋታ እንጂ ሌላ አይደለችም። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሀገር ናት። የሚያውቁ ቢሆኑ ኑሮ። ሱረቱል አንከቡት አንቀጽ 4። አላህ ሱብሓነሁ ወተዓላ ይህንን ህይወት ሲገልጽ አልሐያት ወይም ደግሞ ህይወት ብሎታል። ቀጣዩን ዓለም ሲገልጽ ግን ከፍ ባለና ግነት በተሞላበት ቃል ተጠቅሟል። ዘላለማዊ ህይወት በማለት ቀጣዩን ዓለም እውነተኛው ህይወት ያለበት ዓለም ነው። ስለዚህ ነው ከፍ ባለ ቃል ቀጣዩን ዓለም የሚጠራው። ለእኛ ሊውልልን የሚሻው የቀጣዩ ዓለም እንዳንቻችን ተረድተናል። የቁርአንን አንቀጽ ሲያጠቃልል ቢያውቁ ኖሮ ይላል። እውነተኛውን ነገር ብናይ ኖሮ የውሸት ከሆኑ አላፊው ዓለም ተሻግረን መጓዝ እንችል ነበር። ሌላው የቁርአን አንቀጽ እንዲህ ይላል፣ ይልቁንም ቅርቢቱን ህይወት ትምህርት አላችሁ
መጨረሻይቱንም በላጭ ሁልጊዜ ዘውታሪዋ ስትሆን። ሱረቱል አዕላ እውነተኛው ዓለም ከምንም ነገር በላይ የተሻለ ነው፣ ዘውታሪም ነው። በዚህ ምድር ላይ ከወደድነው ነገር የቱንም ያህል ታላቅ ቢሆን እንኳ በብዛትም ይሁን በጥራት የሆነ እንከንና ችግር አያጣውም። ይህ ማለት በዚህ ምድር ላይ ምንም ነገር አይኖረን አንውደድ ማለት አይደለም። እንደ አማኝ በዚህም ሆነ በቀጣይ ዓለም ስላለው መልካም ነገር እንድንለምን ተነግሮናል። ግና ሁለቱንም በእኩል አይን ማየት የለብንም። ከአሻንጉሊቱና ከእውነተኛው መኪና መካከል ያለው ልዩነት ማወቅ ይኖርብናል። የዱንያና የአኼራ ጉዳይም እንዲሁ ነው። ሁለቱም ጠቃሚ ቢሆኑም ጊዜያዊና ዘውታሪ፣ ቀሪውና ጠፊው፣ እውነተኛውና እውነት ያልሆነው ተለይተው መታወቅ ይኖርበታል።